ሰላም ጤና ይስጥልን ከኦሮሚያ ሚዲያ ኔትወርክ የዕለቱን የአማርኛ ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋርም አብሬያችሁ የምቆየው ጫልቱ ተፉ ነኝ። የፊንፊኔ ከተማ ነዋሪዎች አክቲቪስት ጃዋር መሐመድ ለኢትዮጵያ ዲሞክራሲ ላበረከተው አስተዋጽኦ ምስጋና የሚገባውን በማለት ደህንነቱ ላይ የተቃጣውን ድርጊት አወገዙ። ለወይሜና አስተያየታቸውን የሰጡ ነዋሪዎች ቄሮም ሆነ የኦሮሞ ሕዝብ ለፍትህ እንጂ ለበላይነት ወይም ያለፈውን ስርዓት ለመድገም አልታገለምም ብለዋል። ባሪው መጮህ ሲገባው ጅራፉ የጮህ እንደተባለ ሁሉ መጮህ የሚገባ አካል አይደለም የጮኸው። ይሄ አይደለም። ይሄ ማለት መጀመሪያ ችግሩ አንድ ምሁር ጃዋር እንደ ግለሰብ ብቻ አይደለም እንደ ሀገሪቱም ዛሬ ሊመሰገን የሚገባው የትኛውም ብሔር የትኛውም ሃይማኖት ላመሰግነው የሚገባው ሰው ነው። ምክንያቱም ለውጡ ለአንድ ብሔር የመጣ ለውጥ አይደለም። ከለውጡ ጀርባ ሆኖ ነው የታገለው። ከትግሉ አንፃር ነው። ምንም ሌላ አላማ የለውም። ለኦሮሞ ብቻ አይደለም። ኦሮሞ ለበላይነት ማድረግ አይደለም። የኦሮሞ ህዝብ አላማም እንደዚህ አይደለም። ጃዋር እንደሆነ ጃዋር አንድ ሰው አይደለም። ጃዋር የአንድ ብሔርም ሰው አይደለም። የሁላችንም የኢትዮጵያውያን ምሁር ነው። ስለዚህ እየተጠቀመንም ነው። ሁሉም እንደ ሀገር በጃዋር እየተጠቀምን ያለ ነው። በሱ እውቀት እኛ እየተጠቀምን ያለ ነው። ከእልቀት ከስንት ውድቀት በጃዋር ምክንያት ነው ያዳን ነው ማለት ይቻላል። እንደ ትላንቱ ስርዓት ለመመለስ አይደለም ትግላችን። ትላንትም የታገልነው እኛ ዲሞክራሲ ለማምጣት ነው። የገዳ ስርዓት ያንን ዓለም ሁሉ ያደነቀውን ለማምጣት ነው። እኛ ከማንም ጋር ተቃቅፈን ለመኖር ነው እንጂ እኛ ዛሬ ስልጣን ይዘናል ዛሬ እንትን ብለናል ብለን እንደነሱ ኮርንማ ከነሱ ምን ተሻል? ነገ እኮ ሁሉም እንደዚህ አይነት መንገድ ይጠብቃል። በስርዓቱ በ8 አመቱ ገዳ ስርዓቱ እየተመራረቀ እየተቃቀፉ የሚቀባበሉትን እንደዛ አይነት ስርዓት ለማምጣት ነው እኛ የቆም ነው። ዛሬም እስከ ዛሬ 1 አመት ከምናምን ነው እኛ የተጠቀምነው ነገር ምንም የለም። ወደፊት ግን የምንጠቀመው ከማንም ከብሔር ብሔረሰቦች ጋር ነው መጠቀም የምንፈልገው። ብቻችን የግላችን አይደለም። እንደዚህ አይነት የሚሰራ ካለ ራሱ እሱ ጥፋተኛ ነው። አክቲቪስት ጃዋር መሐመድ እኩለ ሌሊት ጥበቃዎቹ ትተውት እንዲወጡ የተደረገው አካሄድ በግልጽ እንዲታወቅ ቄሮ የጠየቀውን ወደ ሃይማኖትና ብሔር ግጭት አላማውን ሆነ ብለው የቀየሩ ለሕግ እንዲቀርቡም ጠይቀዋል። ጸረ ኦሮሞ ፕሮፓጋንዳ እያስተጋቡ የሚገኙ መገናኛ ብዙኃን የኦሮሞ ባህልና ወግ ያልሆነን አቋም ከማስተጋባት በአስቸኳይ እንዲቆጠቡም አሳስበዋል። ዓላማው ይሄ ነገር ግልጽ ይሁንልን። ጃዋር ላይ እንዲህ አይነት ነገር የፈጸመ አካል ለፍርድ ይቀርብልን። መንግስት አንድ ነገር ያሳውቀን ነው ጥያቄው። ያ ጥያቄ ከመመለሱ ይልቅ ሌላ ነገር መጨመሩ የተሻለ ሆነላቸው ማለት ነው ለሌላው አካል። አሁን ይሄን ወደ ብሔር ማዞር ወደ እምነት ማዞር ማለት ይሄ መጀመሪያም ተዘጋጅቶ የነበረ አካል ነው ያለው። ይሄ አገር እንዳይረጋጋ የሚያደርግ አካል ነው። ዛሬ እኮ ከአማራ መጥቶ እዚህ የሚኖር ህዝብ የአማራ ህዝብ አይደለም የሚደርስለት። ቢሞት ቢቸገር የሆነ ነገር ቢሆን የኦሮሞ ህዝብ ነው እዚህ የሚደርስለት። እንደዛው ከሌላ ሀገር ከሌላም ከደቡብ ከትግራይ ከቤትም ቢመጣ የኦሮሞ ህዝብ ነው የሚደርስለት። ከዚህ ጋር መጣላት የለበትም። እኛም ደግሞ ከነሱ ጋር ምንም ጥላቻ የለንም። ያንንም ተቃውሞም ደግሞ መንግስት ለምን እንደዚህ ሲደረግ ለምን የሚል ነው እንጂ የአማራ ህዝብ ነው እንዲያደረገው የትግራይ ህዝብ ነው እንዲያደረገው አላልንም። በየትኛው ሚዲያ የሚደረጉ ፕሮፓጋንዳዎች ህዝቡ ማንቃት አለበት። በየትኛው ሚዲያ እንደዚህ የውሸት ፕሮፓጋንዳ ህዝቡን ለማጋጭ ሲጀመር የኦሮሞ ህዝብ ከማንም ጥላቻ የለውም። ከማንም ብሔር ከማንም ሃይማኖት ሁሉም አለው። ምክንያቱም ተዋልደናል። አሁንም መስጊድ ተቃጠለ፣ ቤተክርስቲያን ተቃጠለ፣ ኦሮሞ እንደዚህ ሆነ እንደዚህ የብሔር ጥላቻ የሚዘረጋና የእምነት ጥላቻ የሚያስፋፋ አካላቶች እንዲቆምልን በተለይ ሚዲያዎች በተለይ ኢሳት አካሌ ብሎ የሰው ስም እየጠራ ነገ ጠዋት ሰው ገጀራውን ይዞ ከቤቱ ወጥቶ እንዲጨፋጨፍ የሚፈልግ አካላቶች ስለሆኑ እንዲቆምልን እንፈልጋለን።
የቱለማ አባገዳ ሀዩና የኦሮሞ አባገዳዎች ህብረት ሰብሳቢ በየነ ሰንበቶ ከሰሞኑ የተፈጠረውን ክስተት ለፖለቲካዊ ፍጆታ ለመጠቀም ሲሉ ሁከት የፈጠሩ አካላትን አውግዘዋል። ጀዋር መሐመድ ላይ በሌሊቱ 7 ሰዓት በመሆንበት ጊዜ ጥቃት ለማድረስ የመጡትን መቼስ ሌሊት የሚመጣ ለጤና አይደለም። ለዛኛው እየሰሙ የኦሮሚያ አካባቢ ያሉት ወጣቶች እና ሴቶች ወጥተዋል። ይሄ እንግዲህ ለምን ሆነ ለማለት ነው የወጡት እንጂ ለሌላ ጉዳይ አይደለም። ለምን ይሆናል ነው። ያንን የድጋፍ ሰልፍ ወጥተዋል። ይህና ያ ድጋፍ ሰልፍ አንዴ ደስታ ነው፣ አንዴ ተቃውሞ ነው። ይሄ ሁለት ነው ያለው። ይሄንን አድርጎ ያው ወደ ቤት መመለስ በሚሄዱበት አካል ላይ ሌሎች ደግሞ አጀንዳቸውን ድሮንም ሲጠባበቁ የነበሩት ሰዎች አጀንዳቸውን ወደ ሌላ በመቀየር ሁከት በመሃል እየገቡ ሁከት ፈጥሯል። ይሄ የሰው ህይወት ብዙ ለጋ ወጣቶች፣ አዛውንቶች የኛን የሚመሩ አተናል። በጣም ነው ማዝነው ነኝ በዚህ ነፍሳቸውን እግዚአብሔር በገነት ያግባ። ይሄ መሆንም አልነበረበትም። ይሄ እንግዲህ መቼስ ሰው ወጥቶ በሰላም መግባት ነበረበት። ወደ ሌላ አጀንዳ ቀይሮ ሁከት በመፍጠር በሰላማዊ ሰው ላይ ሌላ እርምጃ መውሰድ ይሄ ጥሩም አይደለም። ማንኛውም ሰው ነገ ተቃውሞ ያለው ብሎ ቢወጣ የዲሞክራሲ እንትን ነው መገለጫ ማለት ነው። እና ይህንን ያደረጉት በጣም ነው እኔ ያዘንኩባቸው። የኦሮሞ ሕዝብ የተለያዩ ሴቶች ባለቤት እንዲሁም ከተለያዩ ብሔር ብሔረሰቦች ጋር በአብሮነት አቅፎ የሚኖር ሕዝብ ነው በማለት ህብረተሰቡም የተፈጠረውን ክስተት ለፖለቲካዊ ፍጆታ ከሚጠቀሙ አካላት ራሱን መጠበቅ እንዳለበትም አሳስበዋል። አቃፊ ብሔርተኛ አቃፊ ነው እንጂ በጉድፈቻ በእልመምጢ በበርጩማ ባህር መውጣ ጡት ማለት ነው። ይህንን የኦሮሞ ህዝብ ከፈረስ ላይ ወጥተው ፈረስ የሚሰጥ ከወደብ ላይ አልጋ እንኳን አሁን ነው የመጣ ከመደቡ ላይ ወርደው ሰውን የሚያስተኛ ከደጁ ላይ ከመሬቱ ላይ ቆርሰው ለሌላው ከብት እየሰጠ ልጅ ቤት እስኪ መሰረት የሚያደርግ ህዝብ ነው። ምስጋና ይሄ ይገባዋል። ይሄ ጡት ነካሽ ማለት ነው። ያጠባነውን ጡት ነከሱም ማለት ነው። በተሸከምነው ነከሱም ማለት ጀርባ። ይሄ እንግዲህ እሱን እግዚአብሔር ወደ ደህና ይመልሳቸው ነው የምለው እኔ እንጂ በኦሮሞ ህዝብ ላይ ይሄ ዘመቻ ማለት ዙዋር ላይ የወሜን አይደለም። ይሄ እኔ እንደማይ በኦሮሞ ህዝብ ላይ ዘመቻ ነው። ዛሬ ጠዋት በሞጆ ከተማ ተከስቶ በነበረው ሁከት 2 ሰዎች በጥይት መመታታቸው ተነገረ። በከተማዋ ዛሬ ጠዋት የታሰሩ ሰዎች ከእስር ይለቀቁ በማለት ሰልፍ የወጡ ሰዎች ከመንግስት ጸጥታ አስከባሪዎች ጋር ተጋጭተው በሰዎች ላይ ጉዳት መድረሱን የከተማዋ ከንቲባ ወይዘሮ መሰረት አሰፋ ተናግረዋል። ቅዳሜ ሌሊት ቤተክርስቲያን ተቃጠለ የሚል ወሬ ተናፍሶ ሌሊቱን ሁከት ተፈጥሮ ነበር፣ በንብረት ላይም ጉዳት ደርሷል ብለዋል። ከንቲባዋ ጨምሮ እንደተናገሩት ቅዳሜ ሌሊት ቤተክርስቲያን ተቃጥሏል እየተባለ የተናፈሰው ወሬ የሐሰት መሆኑንና ይህ እየተደረገ ያለው በከተማው ሆን ተብሎ ረብሻ ለመፍጠር ታስቦ ነው ብለዋል። በተመሳሳይ መልኩ ዛሬም የታሰሩ ሰዎች ከእስር ይለቀቁ በማለት አደባባይ እንደወጡና ከጸጥታ አካላት ጋር እንደተጋጩ እንዲሁም በተከፈተው ተኩስ 2 ሰዎች መጎዳታቸውን አስረድተዋል። እስካሁን የብሔር ግጭት ለመቀስቀስ የሞከሩ 9 ሰዎች በቁጥጥር ስር መዋላቸውን የተናገሩት ከንቲባዋ ዛሬ ተከስቶ የነበረውን ሁከት በቁጥጥር ስር ውሎ በከተማዋ አንጻራዊ ሰላም መስፈኑን ጨምረው ተናግሯል በማለት የዘገበው ቢቢሲ አማርኛ ነው።
የሲዳማ ህዝበ ውሳኔ የአስፈጻሚዎች ስልጠና በማካሄድ ላይ ይገኛል። ስልጠናው በአራት ዋና ዋና ጉዳዮች ላይ ትኩረቱን አድርጎ እየተካሄደ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ለህዝበ ውሳኔው የሚያስፈልጉ የህግ ማዕቀፎች፣ የመራጮች የምዝገባ ሂደት፣ የህዝበ ውሳኔ ድምጽ አሰጣጥ፣ ቆጠራና ውጤት አገላለጽ እንዲሁም የህዝበ ውሳኔው ውጤት መገለጹን ተከትሎ የሚነሱ ቅሬታዎችን የሚፈቱበት መንገድ ላይ ትኩረትን ያደርጋል ተብሏል። ስልጠናው ሰልጣኞች በህዝበ ውሳኔው ምዝገባና የምርጫ ሂደት በቂ ግንዛቤ እንዲይዙና ህዝበ ውሳኔውን በገለልተኝነት ማስፈጸም እንዲችሉ ለማድረግ ያለመ መሆኑም ተገልጿል። እስከ መጪው ሐሙስ ድረስ በሚቆየው ስልጠና ከ5000 በላይ ሰልጣኞች ይሳተፋሉ። የህዝበ ውሳኔው ድምጽ መስጫ ቀንም ወደ ህዳር 10 ቀን 2012 ዓመተ ምህረት መዛወሩንም ቦርዱ አስታውቋል። ለዕለቱ የነበሩን የአማርኛ ዜናዎች የእስካሁኖቹ ናቸው። ከቀሪ የኦሮሚያ ሚዲያ ኔትወርክ ፕሮግራሞቻችን ጋር መልካም ጊዜ